እባላለሁ። የምኖረው ቱሉ ክፍሉ ቀበሌ ውስጥ ነው እና እኔ ይህን ስራ የጀመርኩት በቃ በፊት ምግብ ቤቶች ነበሩ። ከዛ ምግብ ቤት አሁን ላይ ብዙም እንትን አይደለም፣ አዋጭ አይደለም እና ይህን ስራ ደግሞ መንግስታችን ባወረደው ስትራቴጂ መሰረት ይህን ስራ ለመስራት እንትን ብያለሁኝ፣ ሞክሬያለሁኝ። ግን ውጤታማ እንደመሆን እርግጠኛ ነኝ። ቀበሌውም ደግሞ ድጋፍ እያደረገልኝ ነው፣ እየረዳኝ ነው። ቀበሌው በደገፈኝ መሰረት ይህንን እንትንም እየሰጠኝ የተባበረኝ ቀበሌው ነው። እኔ ትንሽ ቦታ ነው ያለችኝ እና በዛ መሰረት ነው እዚህ ገብቼ ቀበሌውም ብዙ ድጋፍ አድርጎልኛል። ይሄን ድጋፍ ዶሮዎቼ ትንሽ ቦታ ላይ ነው ያደረኳቸው፣ መኖሪያ ቤት ላይ ነው ያደረኳቸው። ያንን መኖሪያ ቤት ላይ ሳደርግ ጊዜ ቀበሌው አየኝና መስራት እፈልጋለሁ፣ ቦታ የለኝም፣ እንዴት ላድርግ ስላቸው ይሄን ቦታ አመቻቹልኝና ይሄን ቦታ እዚህ ቦታ እንዳስገባ አደረጉልኝ። ለጊዜያዊ ነው ይሄ፣ ሌላ ቦታ እስከሚሰጡኝ እዚህ ላይ አስፍሬያቸዋለሁ። ብዙ ዶሮዎች ናቸው ያለቁብኝ። ያንን አይተው ነው አምጥተው እዚህ ላይ ሊያደርጉልኝ የቻሉት ማለት ነው። እና ቀበሌው ተባብሮኛል። እሰራለሁኝ። ውጤታማ እንደምሆን ደግሞ እርግጠኛ ነኝ። መስራት ፈልጋለሁ በሰፊው። እኔ ብቻዬን አይደለም፣ ሰፊ አርጌ በሰፊው ሰርቼ ሌላም ከስሬ ሰዎች አድርጌ ለመስራት ነው እቅዴ፣ አላማዬ ማለት ነው። እና እሰራለሁ። ስንት ዶሮ ነው ያለሽ? 300 ዶሮዎች ናቸው አሁን ላይ ያስገባኋቸው ማለት ነው። ማለት እኔ እስከ 1000 ለማስገባት ነው እቅዴ ነበረ። ያው በቦታ ጥበት ነው እነዚህ ነው ያስገባኋቸው። ተከራይቼ ለመስራት ነበረ መጀመሪያ አላማዬ። ያንን ተከራይቼ ልሰራ ብዬ ተነጋግረን ከጨረስን በኋላ እነዚህን ዶሮች ተመዝግቤ እንትን ካልኩኝ በኋላ ያ ሰው ደግሞ አይ እኛ እንሰራበታለን አናከራይም ብለው እንትን ሲሉኝ በንዴት ነው ቤቴ መኖሪያ ቤት ላይ ነው ያስገባኋቸው። እምተኛበት ጎን ላይ ነው ያስገባኋቸው እነዚህን ዶሮች ማለት ነው። ቀበሌው ያውቃል እና ከዛን መጡ አዩ። 300 ዶሮዎች አስገባሁት። ከዛ በላይ ማስገባት አልችልም፣ እንደውም ቀንሼ ላስገባ ነበር ይችላል ሲሉኝ ጊዜ 300 ዶሮ አስገባሁ። 300 ደግሞ እያደጉ ሲሄዱ ቦታው አልበቃቸውም፣ ሰፋ፣ ቦታው አልቻለውም ያስገባውበት ማለት ነው። ከዛ እንደዚህ ሆኑብኝ ብዬ ቀበሌውን በማማክርበት ሰዓት በአስቸኳይ ይሄን ቦታ ነው ወዲያው ውለው አላደሩ አዩ። በሳምንቱ ይሄን ቦታ አመቻችተው ሰጡ እና እዚህ ያስገባኋቸው። አሁንም እንግዲህ ብዬ እንትን አስፋፋለሁ፣ ወደ ማስፋፋት ነው የምፈልገው አሁንም ማለት ነው። በዚህ አላቆም። እነዚህ እንትን ሲሉልኝ እያስፋፋው ነው የሚሄደው። የዶሮቹ አይነት ምንድን ናቸው? እንቁላል ናቸው? የስጋ? እንዲሁም ለሌላ ሴቶች ምን አይነት ምክር ሰጫለሽ? ሞዴል ሆናለሁ ብለሽ ታስቢያለሽ ወይ? ለሴቶች ሌላ ሴቶች ሞዴል ሆናለሁ ብዬ አስባለሁ። እና ዶሮቹ የእንቁላል ዶሮች ናቸው። የእንቁላል ዝርያ ናቸው። ዝርያቸው ካስኮን ኦቫንስ ናቸው ዝርያቸው ማለት ነው። እና የእንቁላል ናቸው። ፎቶ የሲግራፍ ወሰድኩት ፎቶ